በዚህ ዓለም ላይ አደገኛው ፓራሳይት ምንድነው? ባክቴሪያ ወይስ ቫይረስ? አይደለም። በጣም አደገኛው ነገር ሐሳብ ነው። አንድ ሐሳብ አንዴ የሰው ልጅ አእምሮ ውስጥ ከተተከለና ስር ከሰደደ ለማጥፋት የማይቻል ይሆናል። ያ ሐሳብ የዛን ሰው ማንነት፣ ፍላጎትና ዕጣ ፈንታ ይቀርጸዋል። ኢንሴፕሽን የተሰኘው ፊልምም የሚያሳየን ይህንኑ ነው። ዛሬ ወደ ህልም ዓለም ጥልቀት እንገባለን። የእውነትና የቅዠትን ወሰን እንፈትሻለን። ዶን ኮብ የተራቀቀ ቴክኖሎጂን በመጠቀም ሰዎች ሲተኙ ወደ ህልማቸው በመግባት የኩባንያ ወይም የግል ሚስጥሮችን የሚሰርቅ ኤክስትራክተር ነው። በህልም ውስጥ የአእምሮ መከላከያ ስለሚላላ ሚስጥር መስረቅ ቀላል ይሆንለታል። በዚህ አደገኛ ስራውና በሚስቱ ሞት ምክንያት በአሜሪካ መንግስት ይፈልጋል። ከልጆቹም ተለይቶ በስደት ይኖራል። በዚህ ተስፋ መቁረጥ ውስጥ እያለ ነው ሳይቶ የተባለ ጃፓናዊ ባለሀብት አንድ የማይቻል የሚመስል ስራ የሚያቀርብለት። ኢንሴፕሽን፣ የማይቻለው ስራ። ሳይቶ የጠየቀው ስራ ኢንሴፕሽን ይባላል። ኢንሴፕሽን ማለት መረጃ መስረቅ ሳይሆን አንድን አዲስ ሐሳብ በሰው አእምሮ ውስጥ መትከል ነው። ሳይቶ የጠላቱ ኩባንያ ወራሽ ሮበርት ፊሸር አእምሮ ውስጥ ኩባንያ መበተን አለብኝ የሚል ሐሳብ እንዲተከልለት ይፈልጋል። ኮብ ይህንን ካደረገ ሳይቶ በስልጣኑ ተጠቅሞ የኮብን የወንጀል መዝገብ በማጥፋት ወደ ልጆቹ እንዲመለስ እንደሚያደርገው ቃል ይገባለታል። ኮብም ለልጆቹ ሲል አደገኛውን ተልዕኮ ይቀበላል። ይህ ስራ በአንድ ሰው ስለማይሰራ ምርጥ ቡድን ማደራጀት ይጀምራል። አርተር እቅድ አውጪው ሲሆን አሪያድኒ ህልሙን ከተማና ህንጻዎች የምትሰራው የኮሌጅ ተማሪ ስትሆን ኤምስ ደግሞ በህልም ውስጥ የማንንም ሰው መልክ መያዝ የሚችል ሰው ነው። ዩሱፍ ደግሞ ለብዙ ሰዓታት የሚያስተኛ ከባድ መድኃኒት የሚቀምም ኬሚስት ነው። እቅዱ ፊሸርን አውሮፕላን ላይ አስተኝተው በህልሙ ውስጥ ህልም እየፈጠሩ እስከ 3 ደረጃዎች ወደ ታች መውረድ ነው። ምክንያቱም ሐሳቡ ስር እንዲሰድ ወደ ንዑስ አእምሮ ክፍል ወይም ሰብኮንሺየስ በጥልቀት መግባት አለባቸው። አንድ አባል በእያንዳንዱ ላይ በሙዚቃ የተቀናበረ ኪክ በመጠቀም በአንድ ጊዜ ህልም አላሚዎችን ለማንቃት ይቀርና ተልዕኮ ይጀምራል። ወደ መጀመሪያው የህልም ዓለም ወይም የዩሱፍ ዝናባማ ከተማ ህልም ውስጥ ፊሸርን አግተው ይወስዱታል። እዚህ ጋር የጊዜ መርዘም ወይም ታይም ዲሌሽን ይጀምራል። በህልም 10 ደቂቃ፣ በእውነተኛ ዓለም ጥቂት ሰከንዶች ብቻ ነው። ከገቡ በኋላ ግን አንድ ያልጠበቁት ነገር ይገጥማቸዋል። የሰው ልጅ ንዑስ አእምሮ እንደ ወታደር የሰለጠነ ነው። የራሱ ሚስጥር ለመጠበቅ ማንኛውም ባዕድ ነገር ያጠቃል። የፊሸር አእምሮ ለጥቃት የተዘጋጀ ስለሆነ በህልሙ ውስጥ ያሉ ሰዎች መሳሪያ ይዘው ያጠቋቸዋል። በዚህ ሁኔታ ሳይቶ በጥይት ተመቶ ይወድቃል። ኮብ ልክ እንደ ሁል ጊዜ ሁሉ በህልም ዓለም ሲሞቱ ከህልማቸው መንቃት ሳይሆን የዩሱፍ የእንቅልፍ ኬሚካል በምትኩ ወደ ሊምቦ ወይም ማለቂያ ወደ ሌለ ህልም ዓለም እንደሚልካቸው ይነግራቸዋል። ኤምስ የሮበርትን አባት ቀኝ እጅ ፒተር ብራውኒንግን በመምሰል ኩባንያውን ለማፍረስ አማራጭ ፍላጎት የሚለውን ሐሳብ ይሰጠዋል። በህልም ውስጥ እያሉ ወደ ሁለተኛው ደረጃ ህልም ወይም የህልም ወይም ደግሞ ወደ አርተር ህልም ይሸጋገራሉ። በዚህ ህልም ውስጥ ኮብ ሮበርት ፊሸርን ያገኘውና ሰዎች በህልም ውስጥ ገብተው ሐሳቡን ሊሰርቁት እንዳሰቡ አሁን ያለው በህልም ዓለም እንደሆነ እንዲሁም እሱ ማለትም ኮብ የመከላከያ ፕሮጀክሽኑ እንደሆነ አሳምኖት ወደ ሮበርት ንቃተ ህሊና ለመግባት ይችሉ ዘንድ ወደ ቀጣዩ የህልም ደረጃ ይወስዱታል። አሪያድኒ ለኮብ ወደ ፊሸር አእምሮ ንቃተ ህሊና ለመግባት ወደ ጥልቁ በሄዱ ቁጥር የሱም አእምሮ ወደ ጥልቁ እንደሚገባና ኮብ በጸጸት ምክንያት ሚስቱን ማለም መርሳት ስላልቻለ በሄዱበት ህልም ሁሉ የሷ ትዝታ እየመጣ እሱን ለመበቀል ስትል እቅዱን ሁሉ እንደምታከሽፍበት አስታውሳው ይህም ለቡድኑ ህልውና አስጊ መሆኑን ትነግረዋለች። እዚህ ጋር የስበት ህግ ሲጠፋና አርተር በአየር ላይ ሲዋጋ እናያለን። ይህም የሆነበት ምክንያት ወደ ጥልቁ የአእምሮ ክፍል በሄዱ ቁጥር አእምሮ ፈጣን ይሆናል። በመጀመሪያው ህልም ደረጃ ላይ መኪናው ከድልድይ ላይ ተከስክሶ ውሃ ውስጥ እስኪገባ የሚፈጀው ጥቂት ሰከንድ በዚህኛው ደረጃ ላይ ለሰዓታት የሚቆይ ፍልሚያ ይሆናል። በሶስተኛው ደረጃ ህልም ክፍል ወይም የህልም ክፍል ውስጥ ወይም ደግሞ የበረዷማ ተራራ የኤምስ ህልም ውስጥ ይገባሉ። በነገራችን ላይ የህልም ደረጃዎቹ አንዱ ሲያልቅ ወደ አንዱ የሚሸጋገሩ ሳይሆን ሶስቱም ህልም ተያያዥ የሆኑና በተመሳሳይ ሰዓት ድርጊታቸው የሚሄድና አንዱ ካንዱ ጋር የተሰናሰለ ነው። ልዩነቱ የህልሙ ደረጃ በጨመረ ቁጥር የጊዜ መለጠጡ ይጨምራል። ይህ የፊሸር ንዑስ አእምሮ ዋናው ክፍል ሲሆን ፊሸር እዚህ ደረጃ ላይ ከሞቱ አባቱ ጋር ተገናኝቶ የራሱን መንገድ እንዲከተል የሚል ሐሳብ ይተከለታል። ነገር ግን የኮብ ሚስት ማል መጠጣ ፊሸርን ትገድለውና ተልዕኮውን ታበላሸዋለች። ቀደም ሲል እንደነገርኳችሁ ኢንሴፕሽን ማለት አንድን ባዕድ ሐሳብ በሰው አእምሮ ውስጥ ተክሎ ያ ሰው ያንን ሐሳብ የራሱ እንደሆነ አድርጎ እንዲያምን ማድረግ ነው። ባለፉት ዘመናት በሀገራችንም የተደረገ ይኸው ነው። ፖለቲከኞች ለራሳቸው ስልጣንና ጥቅም ሲሉ የዘሩብን የቋንቋና የብሔር ዘረኝነት መርዝ ዛሬ በብዙዎቻችን አእምሮ ስር ሰዶ የራሳችን እውነት ሆኗል። ቀደምት አባቶቻችን ማንነታቸውን በአንድነትና በፍቅር ገንብተውት ነበር። ልዩነታቸው ጌጣቸውና ውበታቸው ነበር። ነገር ግን አዲሱ ኢንሴፕሽን ያንን ውብ ማንነት ቀምቶን አንዳችን ሌላኛውን እንደ ባዕድና እንደ ጠላት እንድንታያ ያደረገን።
ልክ በፊልም ውስጥ ሊምቦ ወይም የማይወጥበት የህልም ዓለም ውስጥ ገብተው እንደሚጠፉ ሰዎች እኛም በብሔር ጥላቻ ህልም ውስጥ ጠፍተን ከሰማይ ባህሪያችን ጎደልን፣ ተመዘንም፣ ቀለንም ተገኘን። ማኔ ተቄል ፋሬስ። ልክ እንደ ኮብ ሁሉ እኛም መንቃት አለብን። ከገባንበት የሊምቦ ዓለም መውጣት አለብን። ይህ የጥላቻ ግንብ የኛ ትውልድ እውነተኛ ማንነት ሳይሆን በሌሎች የተተከለብን ህልም መሆኑን ማወቅ ይኖርብናል። እውነተኛው ኪክ ወይም መንቂያው ደግሞ አንዳችን ወደ ሌላው በጥርጣሬ ሳይሆን በፍቅር ማየት ስንጀምር ነው። ፍቅር ይታገሳል፣ ቸርነትንም ያደርጋል። ስለ አመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል እንዲል ሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች መልእክቱ። ወደ ፊልሙ ታሪክ ስንመለስ ኮብ ፊሸርን ለማዳን ወደ ሊምቦ መውረድ አለበት። ሊምቦ ማለት ወሰን የሌለውና ለመውጣት እጅግ አስቸጋሪ የሆነ የህልም ክፍል ነው። እዚያም ከሚስቱ ማል ጋር ይገናኛል። እዚህ ጋር ነው ትልቁ ሚስጥር የሚገለጸው። ማል እንድትሞት ያደረጋት ራሱ ኮብ ነው። የህልሙ ዓለም ሰዓት ከእውነተኛው ዓለም ጋር ባለው የጊዜ መለጠጥ ምክንያት በአንድ ሌሊት 50 ዓመታትን ያሳልፋሉ። ማል ወደ እውነተኛው ዓለም ለመመለስ አልፈለገችው ነበር። ኮብ ግን ይህ ዓለም ህልም ነው የሚል ሐሳብ አእምሮ ውስጥ ሰርጎ እንዲገባ ኢንሴፕሽን አደረገ። ነገር ግን ያ ሐሳብ እውነተኛው ዓለም ላይ ማብሯት ስለቀጠለ እውነተኛው ዓለም ህልም መስሏት ከህልሟ ለመንቃት በማሰብ ራሷን አጠፋች። ኮብ ይህንን ጸጸት ተሸክሞ ነው የሚኖረው። በመጨረሻም ማልን ተሰናብቶ ፊሸርና ሳይቶን ይዞ ወደ እውነት ዓለም ይመለሳል። ኮብ በአውሮፕላን ውስጥ ይነቃል። ሳይቶ ቃሉን ጠብቋል። ኮብ በሰላም አልፎ ልጆቹ ጋር ይደርሳል። ቤቱ ሲገባ ልጆቹን ከማቀፉ በፊት አሁንም በህልም ዓለም ይሁን በእውነት ዓለም እንዳለ ለማረጋገጥ ቶተምን ጠረጴዛው ላይ ያሽከረክራታል። ከወደቀች እውነተኛ ዓለም ላይ ነው፣ ካልወደቀች ደግሞ አሁንም በህልም ዓለም ውስጥ ነው ማለት ነው። ቶቶማ መሽከርከሯን ቀጥላለች። ኮብ ግን ውጤቱን ለማየት አልጠበቀም። ልጆቹን ለማቀፍ ሮጠ። ቶቶማ ትንሽ ስትወላገድ ፊልሙ በጥቁር ስክሪን ይቋረጣል። ኮብ እውነት ልጆቹ ጋር ደርሷል ወይስ አሁንም ህልም ውስጥ ነው? ነገር ግን የመጨረሻው መልእክት ቶቶሙ መውደቁ ወይም አለመውደቁ ላይ አይደለም። ኮብ ልጆችን ለማግኘት ሲል ቶቶሙ ማየቱ ትቶ መሄዱ ነው። ይህም ማለት አንዳንድ ጊዜ ደስታን ለማግኘት እውነታው የትኛው ነው ብሎ ከመጨነቅ ይልቅ ልብን ያመነውን ነገር ተቀብሎ መኖር ይሻላል የሚል መልእክትን ያስተላልፋል። እናንተስ ምን ታስባላችሁ? ቶተማ ወድቃለች ወይስ አልወደቀችም? የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቻው።